ሰላም እንዴት ናችሁ የቢዝነስ ሪቪው ተከታታዮቻችን ዛሬ በአዲስ ቢዝነስ ሪቪው መተናል ዛሬ ደግሞ የፍሳሽ ሳሙና አሰራር እንዴት መስራት እንዳለብን እቃዎቹ ግብአቶቹ በምን ያህል ብር ነው የምናገኘው ገበያ ላይ የሚለው ከስተመር ላይ ደግሞ እንዴት ነው አንድ ላይ የምናደርገው የሚሉትን እያንዳንዱ ነገሮች አስቃኛችኋለሁ አብራችሁን ቆዩ ሰብስክራይብ ያደርጋችሁ ዛሬ የምንገኘው እንግዲህ ጽዱ ፈሳሽ ሳሙና ጋር ነው እንዴት አድርገን እንደምንሰራ ላርጎ ግብአቶቹን እያንዳንዱ ያሉትን በምን ያህል ገንዘብ እናገኛለን የሚለው ደግሞ ገበያ ላይ ሁሉንም እናያለን አብራችሁን ቆዩ ሰብስክራይብ ላይክ ያደርጋችሁ አለ ዛሬ እንግዲህ አንቺን ያው ድንቃኝ መተናል እንዴት ነው የስራው ሂደት ምን ያስፈልገናል ላልጎ ለማምለት እና ደግሞ እንዴት አድርገን ነው ከስተመር ሃንድ ለምናረጋው የሚሉትን አንዳንድ ነገሮች አብረን እንተንላለን ማለት ነው ኦኬ ፈሳሽ ሳሙና ለማምረት በመጀመሪያ ልኬታችን ወሳኝ ነው ስልጠና ያስፈልገናል በዋነኛነት ስልጠና ያስፈልገናል ዝም ብለን ኬሚካሎቹን ስላወቅናቸው ብቻ አንዱን ከአንዱ ወይ ደግሞ ገበያ ላይ ስላገኘናቸው ብቻ ዝም ብለን ገዝተን እንትን ብንላቸው አይመጣልንም ትክክለኛ ፈሳሽ ሳሙና አይመጣልንም ትክክለኛ ነገር ለማምጣት አጠር ያሉ ኮርሶችን ወስደን ነው በመጀመሪያ ወደ ስራው ምክንያቱም ለትልቅ ኪሳራ እንጋለጣለን ኬሚካሉን ከገዛን በኋላ ጋይድ የሚያደርገን ሰው የለም ኬሚካል የገዛናቸውም ጋይድ ላይ ያረጉን ይችላሉ እኛም ሙቀቱ ላይ ኖረን ይችላል ስለዚህ ወደ ኪሳራ ነው የምንገባው ስለዚህ ቀድመን ማወቅ አለብን ስለ ኬሚካሎቹ ምንነት ስለ ጥቅማቸው ስለ ልኬታቸው ምን ሲሆን ምን ይሆናል የሚለውን ኦርደር አጠር ያሉ ኮርሶችን ወስደን ነው ስራውን መጀመሪያ ያለብን ማለት ነው እዚሁ ጋር አገናኝተሽ የምትመልሽልኝ ከሌላው ቢዝነስ አይዲያ ወይንም ከሌሎች የስራ ዘርፎች ላርጎ በምን ይለያል አንቺ ያው ስራው ላይ ስላለሽበትና ኦሬዲ ራስሽ ላይ እየሰራሽ ስለሆነ እንት ካላልኩሽ አንድ ነገር ላስተካክል ላርጎ የአንድ ፈሳሽ ሳሙና ብራንድ ነው ኦኬ እሺ የፈሳሽ ሳሙና ስለዚህ ከሌሎች ስራዎች የፈሳሽ ሳሙና ይቀርታል ፈሳሽ ሳሙና እኔ ሌሎች ከበድ ያሉ ስራዎችን ሰርቻለሁ መሰለኝ ከዛ አንፃር ስለማየው እኔ ይሄ በጣም ተመችቶኛል አንደኛ የሆነ አምርተሽ ሌላ ቦታ ይፈልግሽ ቦታ ደርሰሽ መጪ ምንም እዚህ ጋር ቆንጆ ነገር እስካመረትሽ ድረስ ከከስተመር ጋር ኮምፕሌን አይመጣብሽም ፕራይሱ ምናምን ማወቅ እንችላለን ማለት ነው ፕራይሱን እናውቃለን ያመረትነው ስንት እንደሆነ እናውቃለን ሁሉም በልኬት ነው ውሃው በልኬት ነው ኬሚካሎቹ በልኬት ናቸው የነዛ ድምር የሰራ ነው ቶታል ነው ከዛ ስንመጣ በዛ እንትን ልኬት መሰረት ሂሳባችንን እንረከባለን እንደዛ ስለሆነ እንደገና ፓክድ ካረግናቸው ፓኮቹን ቆጥረን ሂሳባችንን መረከብ እንችላለን እንደዛ መሆኑ እኔ ተመችቶኛል ስራ ተመችቶኛል ሌላ ገበያ ላይም ፈሳሽ ሳሙና አንድ ጊዜ ሬር ነው ምናልባት አገራዊ ወይ የነዳጅ ብቻ ብዙ አይደለም እንደዛ እጥረት ካልሆነ በስተቀር አለ ግብአቶቹ አሉ በብዛት ብዙም ጠፍተው ያቁም አስቸግሩንም እሱ አለ አንዳንድ ጊዜ የዋጋ መናር ሊያጋጥም ይችላል ሌላ ብዙም ችግር የለም ብቻ በአጠቃላይ እኔ ፈሳሽ ሳሙና ከሌሎች ስራዎች አሁን ላይ ተመችቶኝ እየሰራሁት ያለው ስራ ነው ስለዚህ ተመልካቾቻችን ያው አልሚም እንደነገረችን ያው ከሌሎች ስራዎች ቀለል አድርገን የሆነ ሰዓት ላይ ብቻ ሰተን አምርተን ሂሳባችንን ሰርተን እናውቀዋለን በኋላ ላይ ስንመጣ የመጭበርበር ወይንም ያንን ነገር ያለ የብሩ ኪሳራ የምንወድቅበት ነገር አይኖርም ማንኛችንም ተማሪም ልንሆን እንችላለን ስራም ላይ ውለን ማታ ደግሞ የሆነ ሰዓታችንን ሰተን የምንሰራው አይነት ስራ ነው ደስ የሚል ቀላልና አሪፍ የቢዝነስ አማራጭ ነው ብዬ አስባለሁ ወደሚቀጥለው ደግሞ ይሄንን ፈሳሽ ሳሙና ለማምረት የሚያስፈልጉን እቃዎች አሉ ኦፍ ኮርስ እነሱ እቃዎች ምን ናቸው ይደሉት በዋነኛነት በርሜል ያስፈልገናል በርሜል ብዙ ጊዜ ስራውን ስንሰራ ለምሳሌ 50 ሊትር ፈሳሽ ሳሙና እናምርት ብለን ስንነሳ እስከ 100 ሊትር የሚሰራ 80 ሊትር ከምንሰራ ከፍ ያለ መሆን አለበት እንደ ልባችን ሚክስ ለማድረግ ፕላስ ደግሞ አረፋ የሞላ ይመጣና ጨምረን ሳንጨርስ ሙልት ይልብንና ሰዓታችንን ያቃጥለብናል ስለዚህ መስራት ያለብን ከፍ ባለ በርሜል በራሱ ሊትር ካረግ ነው የመፍሰስና በደንብ ላይ ሰራለን ይችላል ማለት ነው ኦፍ ኮርስ ፕላስ ደግሞ ማቀላቀያ ሚክሰር ያስፈልገናል በእንትን ማኑዋልም ይሰራል በመቋሚያ ነገር በወፈር ባለ እንጨት ላሳይሽ እሺ ወፈር ባለ ለምሳሌ እኔ በሙያ ኬሚስት ነኝ እና
እንደዚህ አሁን ሙያውን እንፈልጋለን ብለው ለሚመጡ ልጆች ፕራክቲካሊ የሚሰራውን ቲዮሪውን በደንብ አሳያቸዋለሁ፣ አስተምራቸዋለሁ። ስለያላኖቹ ኬሚካሎች ነግራቸውና እንደገና ደግሞ አቅም የለንም ለጊዜው ሚክሰሩን መግዛት አንችልም ምናምን ካሉኝ በዚህ እንደዚህ አድርገው ይሄ ነገር ግን አይከብድም ለአንድ ሰው ብቻ ያው የተጋገሽ ትንሽ ቻሌንጅ ይኖራል። በማሽኑ ሲሆን ቀለል ይላል። ግን ደግሞ እጅሽ ላይ ብር ከሌለሽ እሱን እስከምገዛ ብለሽ ቁጭ ማለት የለብሽም። ቀይ 25 ሊትርም ቢሆን 50 ሊትርም ቢሆን የሚያግዘን ሰውም ፈላልገም ቢሆን ለጊዜው በዚህ እናመርተዋለን። ሚክሰሩን እስከምንገዛ በዚህ አድርገን መስራት በቃ እንደሱ እናደርጋለን። ምክንያቱም አንድ ነገር እስኪመቻችልን ድረስ እዚህ ጋር እጅግራ አጣጥፎ መቀመጥ አለብን ብዬ ስለማላምን ያው እንደ ወጣትም ተመርቀሽም የመንግስት እጅ ወይ ደግሞ የቅጥርን ላለመጠበቅ እንደዛ ነው እኔ ሪኮመንድ የማደርገው። ሁሉ ነገር እስኪመቻችልን ድረስ እጅግራችን አጣጥፎ መቀመጥ አለብን ብዬ ማላስብ ሴት ነኝ፣ የማላስብ ወጣት ልበል። እንደዛ ነው። ለዛ ነው በሱ የምጠቀመው። ከዛ ከበርሜል ቀጥሎ ሚዛን ያስፈልገናል። ሚዛን ወሳኝ ነው። ይሄ እያንዳንዶቹን ግብአቶች መዝነን ነው ምንም ነገር የምናስገባቸውን ፕሮዳክቶች ሙሉ መዝነን ነው በቃ በግምት የሚገባ ነገር በመሰለኝ በደሳ ላይ የሚሰራ ምንም አይነት ነገር የለም። ሁሉም በልኬት ነው የምንሰራው። ስለዚህ ሚዛን ያስፈልገናል። ሲሊንደር ቢኖረን አሪፍ ነው፣ ግን ከሌለንም ኦኬ ፈሳሹን ለመለካት ማለት ነው። ግን በሚዛኑ መመዘን እንችላለን። በባሊ ምናልባት ሚዛኑን ስንመዝን አንዱ ከአንዱ ትንሽ ቢበላለጥብን ምርታችን ላይ የሚያመጣብን ኦፍ ኮርስ አሲዳማ ሊሆንብን ይችላል፣ ምርታችን ቤዛማ ሊሆንብን ይችላል። ያ ማለት ደግሞ አሲዳማም ከሆነ ቤዛማም ከሆነ እጅ መቆራረጥ፣ እጃችን ላይ ኮንፈርት የመንሳት፣ ትክክለኛ ሬሾ ካልሰጠነው ማለት ነው። ትክክለኛ ሬሾ ካልሰጠነው ልብስ የመጉዳት እጅ የመጉዳት ምናምን ባህሪ ያመጣል። ስለዚህ ልኬታችንን ጠብቀን ነው መስራት ያለብን። እንደዛ እናደርጋለን። ሚዛን ሌላ በቃ ፈሳሾችን የምንቀዳባቸው ጆጎች፣ ባሊዎች ምናምን እንደዚህ የምንመዛዝንባቸው ባሊዎች ውሃውን ለምሳሌ እንደዚህ አድርገን እንመዝናለን። ይሄን ቴር እናደርግና ውሃ እናደርጋለን። ከዛ ይሄንን ወደ አዘጋጀ ነው በርሜል ወደ በርሜሉ እናደርጋለን። ሁሉንም ኬሚካሎች በዚህ እየቀላቀልን ነው ወደ በርሜሉ እናደርገው ማለት አይደለም። እንደ አሰራሩ እንደ ባለሙያው ይለያያል። በጣም ብዙ አይነት አሰራር ነው ያለው። በጣም ብዙ አይነት ሜትድ ነው ያለው። ስለዚህ ሁሉም እንደሚያውቀው እንደሚመቸው ፎርሙላው እንደሚያዘው ነው የሚያደርገው። እኔ ለምሳሌ አንቺ እንዴት ነው የምትሰሩ ብትይኝ እኔ ውሃ ነው የማደርገው። መጀመሪያ በርሜሌ ንጹህ ነው መሆን ያለበት። መጀመሪያ ላይ በርሜሉ ታጥቦ አንድ ማወቅ ያለበት አንድ ፈሳሽ ሳሙና ልስራ ብሎ የተነሳሰው በዋነኛነት ፈሳሽ ሳሙና ነው ብሎ ዝም ብሎ በላይ ኬርለስ ሆኖ መስራት የለበትም። ንጽህና ስቴፖቹ ማለት ይፈልጋል። እቃው የምንሰራበት እቃ በርሜላችን፣ ባሊዎቻችን ምናምን ንጽህና ይፈልጋሉ። ንጹህ አድርገን አንድ ፈሳሽ ሳሙና ሰርተን ሸጠን ስንጨርስ በርሜላችንን ማጠብ አለብን። አጥበን ከዛ ሬዲ ካረግን በኋላ ውሃ እየመዘንን እየቆጠርን እንዳንሳሳት። አሁን ለምሳሌ 200 ማረክ ካለብን በዚህ ባሊ የተወሰነ አይደል? አሁን 15 ቢዝልን ነው 1 2 ከዛ እንደምረውና እዛ ልኬታችን ጋር ስንደርስ እናቆማለን ማለት ነው። ከዛ ቀጥሎ ደግሞ የሚገባውንም እንደዛው በዛው መሰረት ኬሚካሎቹን በቀደም ተከተል ጨምረን ሚክስ እያደረግን እንሰራለን ማለት ነው። እሺ ኔክስት ኬሚካሎቹ ምንድን ናቸው? ፈሳሽ ሳሙና ለመስራት በጣም ብዙ ኬሚካል አለ። ቅድም እንዳልኩሽ እንደየባለሙያው ይለያያል የምትጠቀሚው። ሁሉም ግብአት መጠቀም ግዴታሽ አይደለም። አንቺ ፎርሙላሽ ምን ያዝሻል የሚለውን ይወስንሻል። ለምሳሌ እኔ በዋነኛነት ይሄ ላብሳ ትንሽ እንትን ማለት አለ ያያይዛል። እንትን ካለ ከነካሽው ፊትሽ ምናምን ብነኪ እንደዚህ እጅሽ የማቃጠል እንትን አለው። ስሙን ማን አልሽኝ? ላብሳ ይባላል። አሲድ ነው። በጓንት መጠቀም ያለብን ኬሚካል ነው ይሄ። ይቻውን ስንት አንድ ሊትር አልሞላችም? አንድ ሊትር አልሞላችም። ኖርማሊ ለማሳየት ብዬ ነው እንትን ያልኩት እንጂ አንድ ሊትር እስከ አሁን ላይ እስከ 1300 ብር ገበያ ላይ የምናገኘው ገበያ ላይ በችርቻሮ 3,200 አካባቢ ደርሷል። የሆነ ጊዜ 2,000 ምናምን ድረስ የደረሰበት ጊዜ ነበር። አሁን ላይ ትንሽ የመቀነስ እንትን አለው።
ኦኬ ለምሳሌ ለብሳውን 1 ሊትርም ገዛን ግማሽም ገዛን ግማሽ ብንገዛ አሁን ያሳይሽኝ አይነት ብንገዛ ለአንድ ነው የምንጠቀማት ወይንስ ለብዙ ላርግ ቅድም እንዳልኩሽ ነው ልኬታችን እንደየራሳችን እንደየራሳችን ፎርሙላ ይለያያል ኦፍኮርስ በጣም ይለያያል ሌላ ደግሞ እንትን ይሄ ኦሬዲ ተዘጋጀ ስለሆነ ነው እንጂ ነው በእንትን ላሳይሽ ይሄ ኤስኤልኤስ ነው የሚባለው ኤስኤልኤስ ራሱ ኬሚካል ነው ማለት ኬሚካል ነው ኦኬ ምን ስሙን ምንድን ነበር ያልኩት ኤስኤልኤስ ኤስኤልኢኤስ አብሪቬሽን ነው ረጅም ስም ነው ያለው በእንግሊዘኛ እሱን ከምንጠራው አብሪቬሽኑ ኤስኤልኢኤስ ነው ኤስኤልኢኤስ ሲጻፍ እንደዛ ነው ኤስኤልኤስ ይሄም ሰከንደሪ ነው ከላብሳ ቀጥሎ ሜን የሚባል ነው የምንጠቀመው ኬሚካል ማለት ነው አሁን ላይ ሜን የሆነ ኬሚካል ነው ሌላ እንትን አለ ኮስቲክ አለ ይሄ በእጅ መነካት የሌለበት ኬሚካል ነው ኦኬ እንትን ካልን ከፈታ ነው ከነካን እጃችንን ፊታችንን ምናምን ምን ስሙን ማን ነበረች ኮስቲክ ሶዳ እጃችን ፊታችን ምናምን ላይ ጥንቃቄ ማድረግ ጓንት ተጠቅመን ነው እንትን በደንብ ነው የሚያቃጥለው በደንብ ያበልዛል ምናምን ስለዚህ እነሱን ስንጠቀም በጓንት ምናምን ሌላ በሴፍቲ ነው ሌላኛው ሌላ ደግሞ ካፕ መጠቀም እንችላለን ካፕ ቢ የሚባል ኬሚካል ለአረፋ ነው አረፋ እንዲወጣልን ያደርጋል ሲዲኤም የሚባል ኬሚካል አለ እሱም ለውፍረትም ለአረፋም ይሆናል ለአረፋ ግን ይሄኛው ስሙን ማንን ስሙ ካፕ ቢ ሌላኛው ለአረፋ ተብሎ የሚገዛ ነው እሺ ሌላ ከለር አለ የከለር ደግሞ የልብስ የቃም ለመለየት ነው ከለር ለሚፈልግ ሰው ብዙ ጊዜ የቃ ምናምን አረንጓዴ ፒንክ ነገር ምናምን ለቃ አረንጓዴ በብዛት ተለምዷል እንጂ ሰማያዊም ከለር አለ ፒንክ ከለር አለ በጣም ብዙ አይነት ከለሮች አሉ እንደ ፍላጎትሽ ለቃ አሁን ብዙ ጊዜ ወፍራም አሁን ለልብስ ነው ያየሁት ወፈር ያለው እሱ ነገር ልዩነት ስላለው ውፍረት የፈሳሽ ሳሙናን ኳሊቲ ይለካል ብዬ አላምንም ፈሳሽ ሳሙና እኔ ኳሊቲ ነው የምለው በደንብ አረፋ ሲኖር ከአረፋ በላይ ደግሞ ማጽዳት ሲችል በደንብ ማጽዳት ሲችል ነው ከዛ በኋላ ደግሞ አረፋ ሲኖረው አሪፍ ነው እኔ ኳሊቲ የምላቸው በጣም ኳሊቲ የምለው በደንብ ሲያጸዳ አረፋ ሲኖረው ነው እንጂ በጣም ወፍራም አድርገሽ አረፋ የሌለው ማያጸዳ ማድረግ እንደዛ ማድረግ ውፍረቱን ብቻ መጨመር ይቻላል አይ ስንገዛ ምናምን ሲቀጥንብን አይ ይሄ ቀጠነ ነው ይሄ ትክክለኛ ላርጎ አይደለም ምናምን ብዙ ጊዜ እንላለንና እሱ ነገር ስህተት ነው ማለት ነው እሱ ከልምድ ነው ውፍረቱ አንድም ወፈር ሲል ውሃ አድርገን ምናምን እንዲበረክትልን ምናምን ከማድረግ አንፃር እንጂ አረፋ ሳይኖረው ማጽዳት ሳይችል ወፍራም ማድረግ ይቻላል ማወፈሪያ ብቻ ተጠቅመሽ ማለት ነው እንደዛ ማድረግ ይቻላልና ውፍረት የፈሳሽ ሳሙና ኳሊቲ ይለካል ብዬ እኔ አላምንም በግሌ እንግዲህ የሚያምን ካለ አላውቅም እኔ ግን አላምንም እሺ እንደዛ ሌላ ምን ተጠቀመው ሌላ ደግሞ ሽቶ እንጠቀማለን ያው ሽቶ ጥሩ መዓዛ እንዲኖረው ነው ሌላ ምን ሽቶ ኖርማል ምን ተቀባቸው ሽቶ ነው እንደነዚህ አለ ለብቻው አለ የፈሳሽ ሳሙና ሽቶ ተብሎ በሊትር የሚሸጡ አሉ ኦኬ እነሱን እንገዛና በፈለግነው ፍሌቨር ገዝተን እንጨምርና እንሰራለን ማለት ነው እነዚህ አሁን ያሳይሽኝ ኬሚካሎች በመጠቀም አንድ ላርጎ ማምረት እንችላለን ማለት ነው ቆንጆ ፈሳሽ ሳሙና ማምረት እንችላለን የፈሳሽ ሳሙና ይቀርታ እነዚህ ብቻ ናቸው ማለት አይደለም ግን እናናችሁ እነዚህ ናቸው ከዚህም በላይ ብዙ አይነት አለ ለምሳሌ ሃርድ የሆነ ውሃን እንዳንድ አካባቢ ላይ በጣም ሃርድ ከሆኑ የምንጠቀማቸው ኬሚካሎች ውሃው ለስለስ እንዲል አሁን ጨዋማ የሆኑ ቦታዎች እንደዚህ ሌላ ተጨማሪ እንትኖችን አብረው ይዞ የሚመጣ አሉ ጠንከር ያሉ ውሃዎች አለ አንዳንድ አካባቢ ያለው አይደል ያንን ለማለስለስ ኢቨን አዲስ አበባ ሊኖር ይችላል ስለማለስለስ የምንጠቀመው አይነት ብዙ አይነት ኬሚካል አለ ከለር ለማሳመር የምንጠቀማቸው ኬሚካሎች አሉ ለውበት ብለን እንደዛ አሉ የሚጨማመሩ ነገሮች ሜን ያልሆኑ ግን ደግሞ አድብት ታረጋቸው ኳሊቲሽንም ውበታቸውንም የሚጨምሩ እንትኖች አሉ
ግብአቶች አሉ። እሺ ሌላኛው አሁን ለምሳሌ አንድ ላርጎ ስናመርት የፈሳሽ ሳሙና የእቃ ላርጎ የሚባል አለ፣ የእቃ የፈሳሽ ሳሙና የሚባል አለ እና ደግሞ የልብስ የፈሳሽ ሳሙና የሚባል አለ። የእጅ ፈሳሽ ሳሙና ሁለቱ በተለያየ አድርገን ነው የምናመርተው ወይንስ አንዱ እንደ ሁለቱም ሊያገለግል ይችላል? ይለያያል። የሁለቱም ይለያያል። እኔ ጋር አሁን የተለያየ ነው የምሰራው። ልኬታቸውም ይለያያል፣ ፎርሙላቸውም የተለያየ ነው የሚሆነው። እኔ ከብዙ አንግል አይቼ እንደዛ ነው የምሰራው። ምክንያቱም እጅሽ ጋርና የእቃ ስታጥቢ ሪሌሽንሽ ኮኔክሽንሽ እኩል አይደለም አይደለ? የልብስ ሲሆን በሳምንትም አንዴ ምናምን ልታጥቢ ትችላለሽ። እቃ ሲሆን ግን ቀን በቀን ስለምትገናኝ ከእጅሽ ምቾት ጋር ያኛውም የኔ ምቹ ነው። ፈሳሽ ሳሙናዬ ሁሉም ኮምፎርታብል ነው። እንዳልኩሽ አጀስት አድርጌ ነው የምሰራው። ልኬታቸውን ፒኤቻቸውን ቴስት አድርጌ ነው የምሰራው። ለእጅም ለልብስም በጣም ምቹ ነው። ግን ደግሞ ለእቃ ሲሆን ሞር ምቹ እንዲሆን አደርጋለሁ። እጅ ላይ ምንም አይነት እንትን እንዳይል ረጅም ጊዜ ስለምናጥበው እጃችን ላይ ስለሚቆይ ሞር ኮምፎርት እንዲኖረው አደርጋለሁ። የእጅም ስንሰራ እንደዛው። ስለዚህ የእቃም የልብስም የሁሉ የእጅም ስናረግ ለተለያየ እኔ እሱንም እንደዛው ሁሉንም ስሰራ ብቻ ነው ማለት ነው። እሺ እነዚህ አሁን ግብአቶቹ ምን እንደሆኑ ከነገርሽኝ፣ ሌላ ደግሞ ወደ ዋጋቸው አሁን ላይ ገበያ ላይ ያው ኤስቲሜትድ ፕራይሱን ነው የምንይዘው። እስከ ስንት ባለው ልናገኝ እንችላለን አሁን ገበያ ላይ ዋጋቸው? ከሚክሰሩ እንዳልኩሽ ቅድም የነገርኩሽ ላብሳ በችርቻሮ እስከ 1003 1002 ድረስ ወርዷል። ያ ማለት አንድ ምኑ ነው ማለት አሁን በሊትር በበርሜል ስገዢው በብዛት ሲሆን እንትን ይላል፣ የተወሰነ ሊቀንስ ይችላል። በችርቻሮ ሲሆን ግን ዋጋ ትጨመር የማድረግ እንትን አለው። ስለዚህ እጅሽ ላይ ብሩ ከሌለ ግዴታ በርሜል ሙሉ እስክገዢ ድረስ ቁጭ ማለት የለብሽ። ባለን በአንዳንድ ሊትር ገዝተን መጨመር እንደዚህ በትንሹ አሁን ሽቶ 1 ሊትር ከመንገዛ ያው እንደዚህ እንገዛለን። 1 ሊትር አሁን ለምሳሌ እስከ 3500 4000 ድረስ እንደ ሽቶ ይለያያል፣ እንደምገዥበት ቦታ ይለያያል። እንደዛ ስለሚደርስ እንደዚህ በሩ ትገዢና ስንገዛ ግን የላርጎ ሽቶ የሚባል ለብቻው የፈሳሽ ሳሙና ሽቶ የሚባሉ አሉ። ለእቃ ሌላ ፍሌቨር አለ። አሁን እኔ ለእቃ ሪኮመንድ የማደርገው በዛው ይሄ የምግብ ፍሌቨር ያላቸው ላይክ ኦሬንጅ ላይክ ስትሮበሪ፣ ሌመን እኔ አሁን ለእጅና ለእቃ እነሱን ነው ሰጀስት የማደርገው። ለልብስ ሲሆን ደግሞ ጠንከር ያሉ እንደ ላቫንደር ምናምን አለ። እንደዚህ እንኳን መርጠሽ ብዙ አይነት ሳች ላይም ቀርቶ ታጥቦ በኋላ እሱ ጋር እንኳን ሽቶች ትንሽ እንትናቸው ግን ብቻ ለጊዜውም ቢሆን የሚሸት ቢሆን ቆንጆ ነው። ይሄ እንትን ካፕ ያልኳችሁ ለአረፋ አሁን ላይ እስከ 450 500 ብር ድረስ አንድ ሊትር ማለት ነው። በችርቻሮ እንደዛ አለ። ቀለም እንደዚህ ተበጥብጦ ሊትር እስከ 200 ብር። በዱቄቱ ደግሞ አለ። ይሄ ቀለም ማለት ከለር ማለት ነው። ይሄ ከለር ማለት አሁን ይሄ አረንጓዴ ነገር ነው የሚታየው አለ። በራሱ አሁን በሌላ ከለር ብንፈልግ ቀይ፣ ሰማያዊ ምናምን ብንፈልግ በራሱ ሆኖ የተለያየ ነው ማለት ነው ወይስ እቺ ሲደረግ የተለያየ ነው? ኦኬ። ቤታችን ሲሆን ግን እኛ ነን ቀጥታ እየወሰድን መስጠት ይኖርብናል። ወይ ደግሞ እንዳለን አልፎ ሲሄዱ ላያውቁን ይችላሉ። ግዴታ ፈሳሽ ሳሙና እኮ አለኝ ጀምሬያለሁ ውሰዱ ሞክሩ እያለን ማውራት ሊጠበቅብን ይችላል። ስለዚህ እንደዛ ማድረግ ይኖርብናል እንጂ ይሰራል፣ ስራው ይሰራል። ማድረግ ያለብን ጥንቃቄዎች ኬሚካሎች ከልጆች ጋር እንዳይገናኙብን፣ ከእሳት ጋር ከልጆች ጋር ከእንስሳት ምናምን ጋር እንትን እንዳይልብን፣ ኮኔክት እንዳይሆንብን አድርገን ሰርተን ማከፋፈልና ለተጠቃሚ ማድረስ እንችላለን። ኳሊቲውን ጥራቱን ለጠበቀ የሰው እጅ የሰው ቆዳ የሰው ልብስ የማይጎዳ ትክክለኛ ሳሙና መሆኑን ካረጋገጥን መስራት ይቻላል። ሌላው በምን ማስተዋወቅ እንችላለን? ለምሳሌ ሶሻል ሚዲያንም መጠቀም አለብን ነው። አንቺ እንዴት ነው ሶሻል ሚዲያ ትጠቀሚያለሽ? ያው እኔም ሶሻል ሚዲያ ላይ ነው ሊንክ ያደረኩት። ግን ጥቅም አለው ወይንስ በሱ የመጣ እንትን ይላል? እንዴት ነው እሱ ነገር? ሶሻል ሚዲያ አሪፍ ነው፣ ጥቅም አለው። በጣም በሱ የሚመጡልሽ ስራዎች አሉ፣ በጣም ብዙ አሉ። ሶሻል ሚዲያ ሙያውን ለመማር የሚመጡ ልጆች አሉ።
ፕላስ ደግሞ ፈሳሽ ሳሙና ለመግዛትም ብለው የሚመጡ በጣም ብዙ ልጆች አሉ። በቃ ሲያዩን እስቲ እናትነትሽ ወጣትነትሽ የሆነ ነገር ሊያስተምረን ይችላል፣ እስቲ ምን ትይናለሽ የሆነ ነገር በይን ብለው የሚመጡ አሉ እና ከበጣም ብዙ ሰው ነው የሚያገናኝ። ሶሻል ሚዲያ አሪፍ ነው። እንደገና ያው መንገድ ዳርም ሆኑ ሲያልፉ ምናምን ነው በዛ ነው የሚሰራው። በግልስ እንደዚህ በግል መተው አልሚ መማር እንፈልጋለን አላርጎኔ ማምረት ፈልጋለሁ ቢሉ መተው እዚህ አስተምረሻቸው አሰልጥነሻቸው ስራውን እንደ ሂደቱን ታሳያቸዋለሽ ታስተምራቸዋለሽ? ኤግዛክትሊ ከመጀመሪያ እስከ መጨረሻ እንዴት መስራት እንዳለባቸው ከወጡ በኋላም ያሉትን ስራዎች ማለት ነው። በደንብ ነው። ምንም የምደብቃቸው ነገር የለም። ከወጡም በኋላ እነሱ ለስራው ፍላጎት ይኖራቸው እንጂ እኔ ምንም ወደ ኋላ የምለው ነገር የለም። አንዴ አውቀውኛል፣ አንዴ ግቡ ብያቸዋለሁ፣ አንዴ ስልጠናም ሰጥቻቸዋለሁ፣ ነግሬያቸዋለሁ ሁሉን ነገር። ከዛ በኋላ እነሱ ጎበዝ እንዲሆኑ ገፋፋቸዋለሁ። ያው የራሳቸው ድክመት ሲኖር ግዴታ አትጣይም፣ ግን እንደዚህ ፍላጎት ያላችሁ ፑሽ ታረጋቸዋለሽ። አንቺ ባየሽው ኤክስፒሪየንስ በደንብ ነው ፑሽ ማረጋቸው። በርቱ እንደዚህ ያድሩ። ደስም ነው የሚለኝ ደግሞ በጣም ደስ የሚለኝ በርትተው ስራ ላይ ምናምን ሳያቸው እየሰራን ነው አልሚ እንደዚህ ሆነን ይሄን ያክል ሸጥን ምናምን ኬሚካል አልቆብናል አሁን ከየት እንውሰድ እንደዚህ አሁን ላይ ስንት ሆነ ምናምን በቃ በጣም ደስ የሚለኝ እንደ እህትም ስለሚያዋሩ በጣም ነው ደስ የሚለኝ። አሉ በጣም ብዙ ልጆች ስራውን የጀመሩልኝ። ስለዚህ ተመልካቾቻችን እንግዲህ እስካሁን እንደየፈሳሽ ሳሙና እንዴት መስራት እንደምንችል ምን ግብአት እንደሚያስፈልገንና ከዚህ ደግሞ አልፎ እናንተ ይሄንን ቪዲዮ አይታችሁ መስራት የምትፈልጉ ወይንም ይሄን ነገር ተምሬ እስቲ ልሞክረው ቤት እንደዚህ ቦታ አለኝ እኮ የምትሉ ደግሞ አልሚም ታማክራችኋለች። በደንብ አርጋችሁ ስራውን እንዴት መስራት እንዳለባችሁ ታሳያችኋለች። የት ነው የምንገኘው? ቦታችን አድራሻችን የት ነው? አድራሻችን ጀሞ 1 ከመድኃኔዓለም ቤተክርስቲያን ወረድ ብሎ ጀሞ ኮንዶሚኒየሙ ጫፍ ላይ ከመድኃኔዓለም ስትመጡ ወይ ከሜክሲኮ ስትመጡ ላባጆ የሚባል አካባቢ ያለ ዋናው መስመር ላይ በሱ 100 ሜትር ገባ እንዳላችሁ ታገኙኛላችሁ። በጣም ጥሩ ነገር አቀርብላችኋለሁ። መግዛት ለምትፈልጉ አይ ተምሬ አሳይተሽኝ አሰራሩን በደንብ ጋይድ አድርገሽ ደግሞ ወደ ስራ መግባት ፈልጋለሁ ለምትሉኝ እንደዛ እንደ እህት እንደ ቤተሰብ እንደ ጓደኛ እንደ ሁሉም ነገር ሆኜ ነው ጋይድ ማደርጋችሁና በጣም አመሰግናለሁ። ከስር ሊንኩን እናስቀምጥላችኋለን። ኔክስት በሌላ አዲስ ቢዝነስ ሪቪው አይዲያ እንገናኛለን። ባይ መልካም ጊዜ።